ሷ የሞት ቅጣት እንደተፈረደች አታቅም አሁን እነዛ ፖሊሶችና የፖሊስ የእስር ቤቱ አስተዳዳሪነት ለውጥ አድርጋለች 180 ዲግሪ ወደ ቀኝ ነው ሄደችው በጣም ጥሩ ሰው ሆናለች ከዛ በኋላ አሳፈራቸው እንዴት ይችን ትገደላለች አሉ ላኪን ፍርድ ተላልፈዋል አሁን ቁርአን ማሐፈዝ ጀመረች ሰላት الليل ትሰግዳለች ሐሙስና ሰኞ ትጾማለች በቃ ሰዎችን ሴቶችን እየቀሰቀጨ ያላህ ፈጅር ስገዱ ምናምን ያለች ኤግዛክትሊ መስመሩን ይዛ ጥሩ ሙእሚን ሆነች عسى أن تكرهوا شيئا يعني عند النجار يمتطلوت نجار ويجعل الله فيه خيرا كثيرا እና የምትጠሉት ነገር መጨረሻው ጥሩ ነገር ሊሆን ይችላል ይህች የነበረችው በዛ መንገድ ሄዳ በዛ በትሞት እኮ ቀጥታ ጀሃነም የምትገባለች ሰላት አታቅም መጠጥ ትጠጣለች ዝሙት ታረጋለች አባቷና እናቷ የሉም በጣም መጥፎ ነው የነበረችው አሁን ጥሩ ልጅ ሆነችና ሄደው የሞት ቅጣት ትንሽ አረዘሙት ምክንያቱም ልጅቷ አስተማሪ ሆነች እዛ የቁርአን የሰላት የዲን አስተማሪ ሆነች ከዛ በኋላ አንድ ቀን መጣችና ለእንትኑ አለቃው ባለ ሶስት ኮከብ ነው ሰላም አለይኩም اقسمت بالله ان تتكلم حق አለችው እኔ በአላህ ነው የሚይዝህ ሐቅ ካልተነገርካለች ምንድነው የሞት ቅጣት ነው የተፈረድኩ አለችው አለ ስማ አለችው እኔ አውቃለሁ የሞት ቅጣት ነው የሚገባኝ ተፈረድኩ አለችው አዋላት ከዛ በኋላ አልহামዱሊላህ አለች ሄደችና ከሁለት ቀን በኋላ ተመለሰች ስማ አለችው እባክህ የሞት ቅጣቱ ቶሎ ብላችሁ በዚህ 3 ቀን እንዲፈጸም አድርጉልኝ ምን ነው انا رايت في المنام مقعد في الجنه እኔ ተኝቼ ያለሁ በህልም አላህ ቦታዬ በጀና አሳየኝ ቶሎ ብላችሁ ባካችሁ ይህችን አንገት ቆርጣችሁ ወሰዱኝ አለች ይሄ ነገር አስተላለፈና አሁን በቃ የሞት ቅጣቱ እንዲፈጸም ቀኑ ተለየ ማለት ነው ምን ይላሉ ከዛ በኋላ አለ ተሸክመዋት በመኪና ሄዱ ጁምዓት ነበር ጁምዓ ሲሆን ሰላት الجمعة ተሰገደ ይሁሉ ህዝብ ተሰብስቦ ልጅቷ የሞት ቅጣት እንድትወስድ መጣች በቃ እንደዚህ አድርጎ ሊቆርጥዋት ነው ማለት ነው جاء السياف ማለት ያ ሰይፍ ይዞ የሚገድል መጣ فيقول السياف لقد قطعت رؤوس ስንት ራስ ነው የቆረጥኩ እኔ ለሞት ቅጣት የተቀጡ እኔ በብዙ እንትን የሚቆጠሩ ነው ራስ የቆረጥኩት አለ كثيرا لكن كم تلكأت أن أقطع رأس هذه الشابة يزهيتشن راس لمقرط جن تلكأت مالت بقى انبي علين سونتي لقرطات فلقنا انبي لنيال سونتي عندنا القرطات نفسي انبي تلالش بقى تملالسكو عليه منك قرطات نجيلون يال عليه እኔ ግን ነፍሴ እንቢ ትላለች አለ فلما حضر ከዛው ኋላ ትእዛዝ ነውና ራስዋን ቆረጣትና ሞተች ማለት ነው ከሞተች በኋላ እሷ የሷን ሬሳ የሚያጥቡ ከ20 በላይ ሴቶች መጡ ምክንያቱም በአገሪቱ ታወቀች በከተማው يعني معلمة تقية نقية ጽዳት ያላት ጥሩ እስላም ሆኗን በውጭም ወሬው ተሰራጨ በእስር ቤቱም ሁሉም አወቃት 20 ሴቶች ተሰለፉ ለምን የሷን ሬሳ ለማጠብ ሸረፍ እንዲያገኙ ማለት ነው 20 امرأة صالحة ሁሉም صالحዎች የሆኑ ሴቶች ተሰበሰቡ يتنافسن أن يغسلنها እኔን ማጥባት ይላሉ ማለት ነው هذا هو حسن الخاتمة ይህ ነው حسن الخاتمة ወንድሞች عسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون إلى الله سبحانه وتعالى سلزي أنتينو إنيا من لو يا ربي خاتماتشن مجرشاتشن أسامر اللن عند سو سيسجد منا مستايو بزو فردات تسد مجرشاو نديت نو
አንድ ሰው ሲሰክርና ምናምን ብታየው ፍርድ አትሰጥ መጨረሻው ምንድነው የመጨረሻችን ያሳምርልን አላህ Subhanahu Wa Ta'ala